ቅዱስ ቁርባን ምን ማለት ነው? ቅዱስ ቁርባን መቼ እንቀበል? እንዴትስ እንቀበል? ቅዱስ ቁርባን ከመቀበላችን በፊት ምን ማድረግ አለብን? ቅዱስ ቁርባን ከተቀበልን በኋላስ ምን ይጠበቅብናል? ቅዱስ ቁርባን ባንቀበልስ ምን እንሆናለን? ብንቀበልስ ምን ልናገኝ እንችላለን? በአጠቃላይ ቅዱስ ሥጋውና ክቡር ደሙን ከመቀበላችን በፊት እንደ ጥንቃቄ ግዴታዎቻችን ሆነው የተቀመጡት ነጥቦች የትኞቹ ናቸው? እሺ፣ በዛሬው ቪዲዮ እነዚህን ነጥቦች እጥር ምጥን አድርገን የምናይ ይሆናል። ከዚያ በፊት ግን በሰሞኑን በበዓሉ ምክንያት ቪዲዮዎች ለቅቄ ስለማላውቅ አካውንቴ በጣም እየታየ አይደለምና ሁላችሁም ይሄ ቪዲዮም ለብዙ ሰዎች እንዲዳረስና እንዲጠቀሙበት ኮፒ ሊንክ ለማድረግ ሞክሩ። ቅዱስ ቁርባን ወይም ደግሞ የጌታችን ቅዱስ ሥጋና ክቡር ደም ለብርቶች የሚሰጥ ሽልማት ሳይሆን ለደካሞች የሚሰጥ ትልቅ ማበረታቻ ነው። ቅዱስ ቁርባን ወይም ደግሞ ሥጋና ደሙን መቀበል አይገባኝም ማለት ትሕትና አይደለም። ምክንያቱም መድኃኔ ዓለም ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን ቆርሶና አፍስሶ የሞተልን የተሰዋልን በፍርሃትና በፍጹም ማክበር ትሕትና ሆነን እየበላነው እየጠጣነው እንድንኖር ነው እንጂ ገና ለገና ከቆረብኩኝ በኋላ ኃጢአት ብሰራስ፣ ባል ባላገኝስ፣ ሚስት ባላገኝስ እያልነ ከቅዱስ ቁርባን እንድንርቅ አይደለም። ከዚያ ሁሉ ይልቅስ አባቶቻችን ሊቃውንት እንዳስተማሩን ቅዱስ ቁርባንን መቀበል የሌለብን አሁን ቅዱስ ቁርባን ለመቀበል በቅቻለሁ ያልን እንደሆነ ነው። ቅዱስ ቁርባንን ለመቀበል ማንም ሰው ብቁ ሊሆን አይችልም። በእርሱ በመድኃኔ ዓለም ቸርነት ብቻ ነው እንጂ ቅዱስ ቁርባንን በቅቶ ለመቀበል የበቃ ማንም ሰው ሊኖር አይችልም። ይህን ሁሉ ደግሞ አስበን ወደ ኋላ እንዳንጎተት መድኃኔ ዓለም ኢየሱስ ክርስቶስ የንስሐ ሥርዓትን አዘጋጅቶልናል። ሁላችንም እንደምናውቀው ሰው የወደቀው የሞተው በመብል ነው። ደግሞ የዳነውም እንደገና የሚድነውም በመብል ነው። ያ ደግሞ ቅዱስ ቁርባን ይባላል። የመድኃኔ ዓለም የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። እሺ፣ አሁን ወደ ነጥቦቻችን እንሂድ። አንድ ሰው ከቅዱስ ቁርባን በፊት ምን ማድረግ ይጠበቅበታል? ማንኛውም ሰው ስለሚያውቀው ኃጢአት ተናዝዞ ስለማያውቀው ኃጢአት ደግሞ አቤት ይቅር በለኝ ብሎ ከኃጢአቱ ነጽቶ ልቡን ከቂም በቀል ሰውነቱን ከበደል ማራቅ ይጠበቅበታል። የሚቆርቡ ሰዎች በጋብቻ ሥርዓት የሚኖሩ ከሆነ ቅዱስ ቁርባን ከመቀበላቸው በፊት ለ3 ቀን ከግብረ ሥጋ ግንኙነት መታቀብ አለባቸው። ይህ ግንኙነት ኃጢአት ሆኖ ሳይሆን የሥጋ ሥራ ስለሆነ ለተቀበሉት ክብር ሲባል ነው። ቅዱስ ቁርባን ለመቀበል ለ18 ሰዓታት ያህል ከምግብና ከውሃ ተከልክሎ በመጾም አፍን ምሬት እስኪሰማው ከሆዳችን ውስጥ ያለው ምግብ በሙሉ እስኪጠፋ ድረስ መቆየት ያስፈልጋል። ወንድ ዝንየት፣ ሴት ርስሃት፣ ህልመ ሌሊት ከገጠማቸው መቁረብ አይችሉም። ማንኛውም ሰው እንቅፋት ቢመታው፣ ነስር ቢገጥመው፣ ቱኪያ ቢያጋጥመው፣ ብስና ወይም ደግሞ ግሳት ቢያጋጥመው፣ ማንኛውም የአካል መድማት ወይም መቁሰል ቢያጋጥመው፣ ወደ አፍ የሚገባ እንደ ትንኝ ዝንብ ያለ ነገርም ቢያጋጥመው በዚያን ዕለት መቁረብ አይችልም። በመቁረብ ዋዜማ ማለትም ከ18 ሰዓት በፊት ገላን መታጠብና ንጹሕ ልብስን ማዘጋጀት ያስፈልጋል። ቅዳሴ ከመገባቱ በፊት ቤተክርስቲያን ተገኝቶ ቅዳሴ ማስቀደስ ያስፈልጋል። ቅዳሴ ሲገባ ያልነበረ በመሃል የመጣ ያላስቀደሰ ሰው ወይም ደግሞ እግዚኦ ከተባለ በኋላም ቢሆን የሚመጣ ሰው መቁረብ አይችልም። ሴት በወር አበባ ጊዜ እስከ 7 ቀን ጊዜ ድረስ መቁረብ አትችልም። ከዚያ በኋላ ግን ገላዋን ታጥባ መዘጋጀትና መቁረብ ትችላለች። በወሊድ ጊዜ ከሆነ ደግሞ የመታረስ ጊዜዋ እስከሚፈጸም ድረስ ማለትም ልጁ ወይም ደግሞ ልጅቱ ክርስትና እስከምትነሳ ድረስ መቀበል አትችልም። ይሄም ማለት ሴት ከወለደች እስከ 80 ቀን፣ ወንድ ከወለደች እስከ 40 ቀን ድረስ መቀበል አትችልም። እሺ፣ ሁለተኛው ነጥብ በመቆረብ ጊዜ ወይም ደግሞ እየቆረብን ባለበት ሰዓት ምን ይጠበቅብናል? ሐሳብን በአንድ ሰብስቦ በፈሪሃ እግዚአብሔር ሆኖ ጸሎትን በልብ እየደገሙ መቀበል ያስፈልጋል። በዚህም ሰዓት አቤቱ ጌታ ሆይ በድፍረት ሁኜ በመቅረቤ ይቅር እያልከኝ ፍጹም እድናለሁ ብዬ ይህንን ክቡር ሥጋና ክቡር ደም እቀበለዋለሁኝና መድኃኒተ ሥጋ መድኃኒተ ነፍስ አድርግልኝ ልንል ይገባል። በሚቀበሉበትም ሰዓት በልብ የሚደረሰውንና ለዛ ሰዓት የተዘጋጀውን ጸሎት መጸለይ ያስፈልጋል። እንደዚሁም በመቀበል ጊዜ በቅዱስ ሥጋው ላይ 1 ጊዜ አሜን፣ በክቡር ደሙ ላይ 2 ጊዜ አሜን እያሉ ይቀበሏል። እንደ ቤተ ክርስቲያን ሥርዓት የወጣውን ተራ ጠብቆ ከሊቀ ጳጳሳት ጀምሮ እስከ ምእመናን ድረስ በተሰጠን ቅደም ተከተል መሰረት በሥርዓት መቀበል ያስፈልጋል። መጀመሪያም ተቀበልነ፣ መሃል ላይም ተቀበልነ፣ መጨረሻ ላይም ተቀበልነ የምንቀበለው ራሱን ቅዱስ ሥጋውንና ክቡር ደሙን ነው።
ቅዱስ ቁርባኑንም ሲቀበሉ በምላስ ተቀብሎ በምላስና በትናጋ በምላስና በትናጋ ጥርሳችን ሳይነጋ አላምጠን ቀጥታ ወደ ጉሮሯችን እንሰደዋለን። በጥርስ ማላመጥና በጉንጭ ላይ ማሽከርከር በአፍ ረጅም ሰዓት መያዝ እጅግ በጣም ክልክል ነው። ተቀብለው ሲያበቁ ጸበል ወይም ደግሞ ማየ መቁረር መጠጣት። ተህዋሲያንም ወደ አፍ ገብተው እንዳያውኩ አፍን መሸፈን ያስፈልጋል። እሺ፣ ሶስተኛው ነጥብ ከቆረቡ በኋላ ምን ይጠበቅብናል የሚለው ነው። ቆራቢሱ በጋብቻ ሥርዓት የሚኖር ከሆነ ከቆረቡ በኋላ ለ3 ቀን ከሩካቤ ሥጋ መከልከል ያስፈልጋል። ከቆረቡ በኋላና በቆረቡበት ቀን 24 ሰዓት እስከሚሞላ ድረስ ወደ ፍርድ ቤት መሄድና መሟገት፣ ከሚስት ጋር መገናኘት፣ አብስቶ መብላት፣ አብስቶ መጠጣት፣ ጥፍርን መቁረጥ፣ ጸጉርን መቁረጥ፣ መስገድና መበርከክ፣ ምራቅን መጥፋት፣ በውሃ መታጠብና ከልብስ መራቆት ፈጽሞ የተከለከለ ነው። የቆረበ ሰው ካለመጠንቀቅ ነስር፣ ቱኪያ፣ የአካል መድማት፣ ወደ አፍ የሚገቡ ተህዋሲያን እንደ ዝንብ፣ ትንኝ ያሉም እንደዚሁ ቢያጋጥመው ንስሐ ሊሰጠው ስለሚገባ የንስሐ አባቱን ማናገር አለበት። እነዚህን ነገሮች ግን ለንስሐ አባቱ ሳይናገር ድጋሚ መቁረብ ፈጽሞ የተከለከለ ነው። መቼ ነው መቁረብ ያለብን ለሚለው ቅዱስ ቁርባንን ለመቀበል መቼ የሚለው አያስፈልግም። በንስሐ ነጽተን መዘጋጀት ብቻ ነው። አንዳንድ የቅዱስ ቁርባንን መለኮታዊ ጥቅም የማያውቁ ሰዎች ቶሎ መቁረብ ይፈራሉ። ወዳጆቼ፣ ስንዷ ቅድስት ቤተክርስቲያናችን እኮ ዕለት የምትቀድሰው ዕለት እንድንቀበል ነው። ቅዱስ ቁርባንን ለተመቸው ሰው በሳምንት አንድ ጊዜ ሰንበት ቀን ብቻ ሳይሆን በሳምንት 3-4 ብንቀበለው ጸጋው ይበዛልናል እንጂ የምንጎዳው ነገር አይኖርም። አሁንም አንዳንድ የቅዱስ ቁርባንን መለኮታዊ ጸጋ ያላወቁ ሰዎች ቶሎ መቁረብን እንደ ድፍረት እንደ መናቅ ይቆጥሩታል። እንዲያውም አንዳንዶች ቅዱስ ቁርባንን ቶሎ መቀበል ያስቀስፋል ሁሉ እያሉ ይናገራሉ። ወገኖቼ፣ ቅዱስ ቁርባን በደል ሊሆንብን የሚችለው በንስሐ ሳንታጠብና ቅድም ከላይ የተነጋገርናቸውን ግዴታዎቻችንን ሳንወጣ ስንቀበል ብቻ ነው። እኔ በጣም ይገርመኛል። አንዳንዶቻችን ቅዱስ ቁርባንን የምንፈራውን ያህል እግዚአብሔርን ብንፈራው እንዴት እንጠቀም ነበረ? አዎ፣ ቅዱስ ቁርባን መፈራት አለበት። ምክንያቱም የመድኃኔ ዓለም የአምላካችን ቅዱስ ሥጋውና ክቡር ደሙ ስለሆነ። ነገር ግን ትልቁ ስህተት ያለ ምን ላይ መሰላችሁ? ቅዱስ ቁርባንን ፈርተው ይቀርቡታል እንጂ ፈርተው አይርቁትም። ቅዱሱ መጽሐፋችን የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው እንደሚል ሁሉ ለመዳን ቀጠሮ መስጠት እጅግ በጣም ሞኝነት ነው ብዬ አስባለሁ። ቅዱስ ቁርባንን ለምን እንቀበላለን ያልን እንደሆነ የመጀመሪያው ምክንያታችን የጌታችንን ሞት፣ ትንሣኤና ዕርገት ለማሰብ ነው። ሁለተኛው የኃጢአትን ስርየት ለማግኘት፣ ሶስተኛው የዘላለምን ሕይወት ለመውረስ፣ አራተኛ መለኮታዊ ጸጋ ለማግኘትና ከመናፍስት ውጊያ ራስን ለመከላከል ነው። አምስተኛው ደግሞ ሃይማኖታችንን ለማጠንከር ነው። እነዚህን ዓላማዎችና ጥቅሞች ፈጽመን ከተረዳን ቅዱስ ቁርባንን ፈርተን እንቀርበዋለን እንጂ ፈርተን አንሸሸውም፣ አንርቀውም። መድኃኔዓለም ኢየሱስ ክርስቶስ ሳይገባን ተሰጥቶን እኛ ግን አንፈልግም ብለን እየገፋነውን ያለውን ይህንን ክብር እንድንጠቀምበት አይነ ልቦናችንን ያብራልን። አሜን። ይቆየን።